የኢትዮጵያ ስልጣኔ ቀደምትነት ከሚታይባቸው መስህቦች ውስጥ ታላቁ የድሬ ሼክ ሁሴን መካነ ቅርስ አንዱ ነው። ከመዲናችን አዲስ አበባ ወደ ምስራቁ የሀገሪቱ ክፍል 610 ኪሎ ሜትር ርቀት ላይ ይገኛል። ታዲያ ወደዚህ ስፍራ ሲጓዙ የተለያዩ የታሪክ መስህቦችን መመልከቱ አይቀሬ ነው። የሱፍ ዑመር ዋሻ ሳይቀር በዚሁ አካባቢ የሚገኝ ነው። አካባቢው በረሃማና ሞቃት ዝቅተኛ ሲሆን ከባህር ጠለል በታች በ1500 ጫማ ላይ ዝቅ ብሎ የተመሰረተ ነው። የቦታው ዝቅተኛነት የሙቀት መጠኑን አንዳንዴ እስከ 37 ዲግሪ ሴልሲየስ ከፍ ያደርገዋል። ከርቀት ሲመለከቱት ውበቱ በጣም ማራኪና አይን ውስጥ የሚገባ ነው። አንጋፋውና እድሜ ጠገቡ የሼህ ኑር ሁሴን መንደር አሁንም እንዳማረበት ነው። መቼም ነጭ ይወዳሉና እሱም ነጭ ሸማ ለብሷል። የአሚሩ ግርማ በትንሹም ቢሆን በህንፃው ላይ አርፏል። ቅርጾቹ በጥንቃቄ የተሰሩ ከመሆናቸው ባሻገር ዙሪያውን የተቀባው ኖራ ይበልጥ ሳቢ አድርጎታል። በሀገራችን ኖራን ለግንባታ ውበት መጠቀም መቻሉን ለመጀመሪያ ጊዜ ያሳየ እንደሆነም ይነገራል። የህንፃው ቀለም ነጭ መሆን የነዋሪዎችን ሰላማዊና ንጹህ አስተሳሰብ ይወክላል። በ94000 ኪሎ ሜትር ስኩዌር ላይ የተንሰራፋው አናጂና እስካሁን ድረስ መናገሻነቱን ያሳብቅበታል። በግዝፈቱ ወደር የለውም። በጣም ትልቅ ነው። ብቻ እሱም በሙሉ አይን መመልከት ሁሉ ይከብዳል። እኛም አይን እስክናገኝ ድረስ የቅርቡን ብቻ ተመልክተናል። የግዛቱ ዋና መግቢያ ካራ ጉዶ በሚል ተሰይሟል። መግቢያው ላይ መቆም ከንጉሥ ፊት የመቆም ያህል ያስፈራል። ምክንያቱም ሹሞች ግዛታቸውን ከጠላት ለመጠበቅ ሲሉ በታሪክ ላይ ዙሪያውን እንደዚህ አድርገው ገንብተዋል። ወደ ውስጡ የሚያስገቡት 12ቱ በሮች የራሳቸው የሆነ መዝጊያ በር የላቸውም። ይህ ደግሞ ከታሪክ ይለያል። ቀስ ብለው ዙሪያ ገባውን ሲቃኙ አይን እነዛን የክብር ዘቦች ይፈልጋል፣ ግን ደግሞ አያገኛቸውም። አሁን ጥያቄዎችን ይፈጥራል። ለምን ክፍት ሆነ? እንደዚህ አይነት ግንብ የገነቡ ጥበበኞች እውነት መዝጊያ በር መስራት ከብዷቸዋል ይባላል? ዙሪያውን አጥብቀው እንዴት በሩን ይረሱታል? ወይም ደግሞ ጠባቂ አላቆሙም? ከአንዱ እንኳን ሳይሆኑ ይቀራሉ? ትንሽ ፍቹ ይጠናል። ጆሮ ተስረቅራቂ ድምፆችን ይሰማል። ምናልባት ይህ ድምፅ ለንጉሱ የሚቀርብ ዜማ ነው ብሎ ያስባል። አዎ፣ ምክንያቱም አልፎ አልፎ ነጋሪትም ይጎሰማል። እግር ብርታት አግኝቶ ወደ ውስጥ ሲገባ የድሮ ሰዎች ይቀበሉታል። እይታ አለባበሳቸው ላይ ሲያርፍ በጣም ወደ ኋላ እንደተመለሰ ይገባዋል። ብዙ ዓመታትን ተሻግሮ መጥቷል። እንግዳም ሆኗል። አንድ የማያውቀው ሀገር ድንበር ውስጥ እንደገባ ይሰማዋል። የሰዎቹ አቀባበል ግን ፍርሃቱን አስወግዶለታል። አሁን ወደዚህ መምጣቱ መታደል እንደሆነ ገብቶታል። እድሉን መጠቀም፣ ሰዎችን መቅረብ፣ ባህልና ወጉን ማወቅ፣ ለንጉሱ ሰላምታን መስጠት፣ ራስን ማስተዋወቅ፣ ያሳለፋቸውን ችግሮች ሁሉ በመናዘዝ ከነርሱ ጋር መወዳጀት፣ ከዛም ስጦታን መቀበል ሁሉ ይፈልጋል። አካባቢውን ለመረዳት በሰዎች መታገዝ እንዳለበትም አምኗል።
በግንባታው ላይ ያረፈው ጥበብ ለኑሮ ምቹና ተስማሚ እንዲሆን ተጠንቶ የተቀመጠ ነው። አሰራሩም በዋናነት ድንጋይን የተጠቀመ ሲሆን በጥንቃቄ የተካቡት ድንጋዮች እንዳይፈራረቁ ለማያያዣነት የኖራ ውጤት ተካቶባቸዋል። መሰረቱን ለማውጣትና ጣራውን ለማቆም የጽድ እንጨቶች ኃላፊነት ተሰጧቸዋል። የጽድ እንጨት ከሌሎች እንጨቶች የሚለይበት ምክንያት ጠንካራና ምስጥ የማይበላው በመሆኑ ነው። ለብዙ ዓመታት ሳይበሰብስ መቆየት ይችላል። ጽድን ከሌሎች እንጨቶች መርጠው መጠቀማቸው የነበራቸውን የእንጨት ዕውቀት ሁሉ የሚያሳይ ነው። የቅርጹና የ13ቱ ቁባዎች ይዘት በጥቅሉ ሜዲቫል ኢስላሚክ አርክቴክት ወይም የመካከለኛውን ዘመን ኢስላማዊ ጥበብን የሚያንጸባርቅ ነው። ሃሮ ሉኩ ሌላኛው የንጉሱ ገንዳ ነው። ውሃው ከ4 ሜትር በላይ ጥልቀት ያለው ሲሆን የእሱ አስገራሚነቱ እስካሁን ድረስ አገልግሎት መስጠቱ ነው። ስፍራው ደረቅ ሞቃታማ ከመሆኑ ጋር የአካባቢውን የመጠጥ ችግር ለዘመናት የፈታ ሆኖ ቆይቷል። የሃሮ ሉኩ ውሃ የተከበረ በመሆኑ ከመጠጥና ከመድኃኒትነት ውጭ መጠቀም አይቻልም። በውስጡ ባለው በረከት ምክንያት ለብዙ በሽታዎች ፈውስነት ይውላል። የዘምዘም ውሃም በየዓመቱ ይጨመርበታል። በአፍሪካ ውሃን የማቆር ታሪክ ሃሮ ሉኩ የመጀመሪያው ኩሬ ነው ተብሏል። በመሬትና በአፈር ጥበቃ ላይ የነበራቸውን ዕውቀት ለመገንዘብ አሁንም ድረስ ጎልተው የሚታዩ እርከኖቻቸውን መመልከት በቂ ነው። በአናጂና ውስጥ ሁሌም ከፍ ብሎ የሚሰማ አንድ ድምፅ አለ። ባሮ የንጉሱ የቅርብ ወዳጆች ለመሪያቸው ምህረትን የሚጠይቁበት፣ ናፍቆታቸውን የሚገልጹበት፣ ጸሎታቸው እንዲሰማ የሚለማመኑበት፣ ላደረጉላቸው ሁሉ ምስጋናቸውን የሚያደርሱበት ልዩ ዜማ ነው። ባሮ የራሱ የሆነ የጨዋታ ስልት ያለው ሲሆን ወዳጆቻቸው በቅብብሎች ሲጫወቱት መመልከት ግርምትን የሚፈጥር መንፈስን የሚያድስ አስደናቂ ክስተት ነው። አጨዋወቱ እንጉርጉሮ የበዛበትና በከፍተኛ ድምፅ የሚወጣ ስለሆነ ድምፁን በመስማትና ትዕይንቱን በመመልከት ብቻ ከውስጣቸው የሚወጣው ዜማ በፍቅርና በናፍቆት የታሸ መሆኑን አስተውሎ ልባቸው ውስጥ ያለውን ጥልቅ ስሜት ማየት የሚቻል ነው። ያያቸው ሁሉ ደግሞ ያዝንላቸዋል። እነዚህ ባሮን የሚያወጡ ሰዎች የሙዳ አባላት በመባል ይታወቃሉ። ሰዎቹ የተለዩ ናቸው፣ ምክንያቱም አይጽፉም፣ አያነቡም። ለሰዓታት ግጥምን እየደረደሩ ይጫወታሉ። አይስቱም፣ አይደጋግሙም። መቼ መውጣት መቼ መውረድ እንዳለባቸው ያውቃሉ። ግጥምን እንደፈለጉ አስታመው መጫወትም ይችሉበታል። የዜማ ችግር የለባቸውም፣ በደንብ ያስተምራሉ። እነርሱም ማግኘት አዲስ የዜማ ስልትን እንደ ማግኘት ይቆጠራል። የአናጂና ግንብ መግቢያዎቹ ክፍት መደረጋቸው የራሳቸው የሆነ ምክንያት አላቸው። ቦታው የፍቅር፣ የሰላም፣ የነጻነትና የእኩልነት መንደር እንዲሆን ታስቦ የተደረገ ነው። ማንም ይምጣ ከየት ከልካይ አይኖርበትም። ስለ ማንነቱና ስለ እምነቱ ጥያቄዎች አይነሱበትም። ሁሉም ያሻውን እንዳሰበው ተስተናግዶ ይመለሳል። በዛን ዘመን የነበረው ደግነትና እንግዳ ተቀባይነት እስካሁን ድረስ ድሬዎች ጠብቀው አቆይተውታል። አባታቸው ቤት ዘግቶ መብላትን አላሳዩአቸውም፣ ምክንያቱም ቤታቸው በር አልነበረውም። አናጂና የሁሉም መሰረት ነው። አሁን ላይ ለሚታየው መልካምነት የእርሱ አስተምሮ ትልቁን ድርሻ ይወስዳል። ቦታው በጊዜው እስላማዊ የእውቀት ማዕከል እንደነበረ አባቶች ይናገራሉ። ብዛት ያላቸው ተማሪዎችን ያስተምር እንደነበረም ታሪኮች ያሳያሉ። የእስልምና እምነት ስርዓቶችም እስካሁን ድረስ ይከወኑበታል። በዓመት 2 ጊዜ ይዘየራል። ወቅቱም የመጀመሪያው የአረፋን በዓል ጠብቆ የሚደረግ ሲሆን ሌላኛው ደግሞ ከ6 ወር በኋላ የሚከወን ነው። በእነዚህ ዓመታዊ ፕሮግራሞች ላይ ከተለያዩ ሀገራት የመጡ ከ200 ሺህ ያላነሱ ሰዎች ይገኛሉ። ከሀገር ውጭ ጎብኚዎች በተጨማሪ ከአፍሪካ፣ ከአውሮፓ፣ ከአረብ ሀገራቶች ሁሉ ወዳጆች ይጎርፋሉ። ሁለቱ ስርዓቶች አጀማመራቸው በጊዜው ቦታው ላይ የእምነትና ዓለማዊ ዕውቀት ሲሰጥ ለተማሪዎች ቀለብነት የሚውል ስንቅ የማቀበል ስርዓትና ልምድ ነበረ። ከዛ በኋላ ግን እነዚህ ሁለቱ ቀናቶች ተለምደው ቦታውን ለመጎብኘትና ለማስታወስ እስካሁን ድረስ ተከብረው ቆይተዋል። የመቃሙ መስራች የሆኑት ሰይድ ኑር ሁሴን በአካባቢው መጠሪያ ደግሞ ኑረና ሁሴን ወዳጆቻቸው ከየአካባቢው የሚጠሩባቸው ስሞችን ጨምሮ አባባ ትልቅ ከበሬታ ያላቸው ናቸው። ከእውቀት ቤተሰብ የተገኙት ኑር ሁሴን የህይወት ዘመናቸውን እስልምናን በማስተማር ያሳለፉ የአላህ ወልይ ናቸው። ሰይድ ኑር ሁሴን መልካቸውና ባህሪያቸው ያማረ
የሚወደዱ ጸሎታቸው የሚሰማ የፈጣሪ ሰው ናቸው። የሰሯቸው ታሪኮችና ገድሎች ግርምትን ይፈጥራሉ። ሕይወታቸውን በሙሉ ስለ እምነቱ ሲያስተምሩ አሳልፈዋል። ከእምነት ትምህርት ባለፈ ዓለማዊ ዕውቀትንም የተቸሩ ናቸው። በዚች ምድር ላይ 280 ዓመትን ኑረዋል። በዚሁ ቦታ 70 ዓመት ሲቆዩ አርሲ ክፍለ ሀገር በሚገኝ ሰኪና በሚባል ቦታ ደግሞ 50 ዓመትን ኑረዋል። ቀሪ 160 ዕድሜያቸውን ደግሞ ከሀገር ሀገር በመንቀሳቀስ አሳልፈውታል። ጣሊያን፣ ሮማ፣ ሶሪያ፣ ግብፅ የተጓዙባቸው ሀገሮች ናቸው። ከሳቸው በኋላም ይህ ቦታ በኢማሞች ሲመራ ቆይቷል። አሁን ያለበት ሁኔታ የመሰረተ ልማት ችግሮች የተጋረጡበት ሆኗል። የውሃና የመንገድ ልማቶች አለመሟላት ለጎብኚዎች እንግልትን ይፈጥራል። ሌሎች የማረፊያ ቦታዎች ጥያቄዎችም ይነሳሉ። ከዓለም አቀፉ የታሪክና ድንቃድንቅ መዝገብ ላይ እንዳይሰፍር እነዚህ ችግሮች ገድበውታል። መንግስትና የሚመለከተው አካል ለቦታው ትኩረት እንዲሰጥ መልእክታችንን እናስተላልፋለን። በድሬ ውስጥ ፍቅርን፣ ጥሩ የሆነ የአኗኗር ዘይቤን፣ ማህበራዊ መስተጋብርን፣ የቋንቋ የእውቀት ክህሎትን፣ የታሪክ ቅብብልን፣ ዜማን፣ ስነ ህንፃን፣ የአፈርና ውሃ ጥበቃን ጨምሮ ሌሎችንም ክንውኖች ያስተዋልንበት ነው። ሙስሊሞች የገነቡት መንደር ፍጹም የረቀቀ ጥበብ የሚታይበት ነው። የራስን ትቶ የሌላን መመልከት ለራስ ክብር አለመስጠት ነው። ያለንን ብናውቅና ብንመለከት የነበረን ማንነትና ሀያልነት በአግባቡ እንረዳለን። ታሪክን መማር ታሪክን ከመስራት ይቆጠራል። بحر جلالو يا بحر جلالو يا بحر جلالو يا بحر جلالو رزيني يبوم كي جالته رزيني يبوم ملت اللي برهرولين بلو سنجل ديمنا ممبو تقول أجروتي akkamitti sunnatti malamiti akkamitti ganunnatti malamiti isinii gaafa gaan jarjarana waliyaawum isinii googo jarjarana wali jiruuti jiru ogeessa kiyyoo ogeessa ogummaa namni hin qabne qabu bunni hin haasa'e gaafa daruu labuu gariin isin malee gosaa siin qabu yooma qabaatillee haajaa ittiin qabu yooma qabaatillee haajaa ittiin qabu olqaboo kiyyoo kan namni qaqqabu olqaboo kiyyoo kan namni qaqqabu. Abbaan baaroo kana simbiraan geesse duwwaa 919 Amaan Abdallaa Waadoo. Hojiiwwan sagalee baaroo yookiin sagaleewwan adda addaa kan hojjechuu barbaadan duwwaa 911 76 98 Garree Stuudiyoo Shaashamanne Barseenaa.